ሰላም የቪዲዮአችን ተከታታዮች፣ በዛሬው ቪዲዮአችን ቦርጭ በከፍተኛ መጠን የሚጨምሩ ምግቦች የትኞቹ ናቸው፣ እንዲሁም ቦርጭ ለማጥፋት ስንፈልግ የትኞቹ ምግቦች መመገብ ማቆም አለብን የሚለውን እናያለን። ቦርጭ አላስፈላጊ የሆነ የስብ ክምችት ነው። ብዙ ሰዎች ቦርጭን ለማጥፋት በሚል በቀን አንድ ጊዜ ሲመገቡ፣ ስጋ እንዲሁም ሌሎች የእንስሳት ተዋጽኦችን መመገብ ሲያቆሙ፣ ሆዳቸው አካባቢ የፈላ ውሃ ወይንም ሙቀት የሚሰጥ ፕላስቲክ ሲጠመጥሙ እናያለን። ይህ ፍጹም ስህተት ነው። ምክንያቱም ቦርጭ የሚፈጠረው በቀን ውስጥ ከምናቃጥለው ካሎሪ በላይ የተጨማሪ ካሎሪ የምንወስድ ከሆነ ነው። አንዳንድ የምግብ አይነቶች ደግሞ ከፍተኛ የሆነ የካሎሪ ይዘት አላቸው። እኛም ባለማወቅ እነዚህ ምግቦች አብዝተን እንመገባለን። በቀን ውስጥ በተደጋጋሚ እነዚህ ምግቦች የምንመገብ ከሆነ ያለምንም ጥርጥር አላስፈላጊ የሆነ የስብ ክምችት ያጋጥመናል። ስለሆነም ቦርጭ ኖሮን ቦርጫችንን ለማጥፋት የምንፈልግ ሰዎች እነዚህን የምግብ አይነቶች ከምግብ ዝርዝራችን ውስጥ ሙሉ በሙሉ ማስወገድ ሲኖርብን፣ ቦርጭ የሌለን ነገር ግን ቦርጭ እንዳይወጣብን የምንፈልግ ሰዎች ደግሞ እነዚህን የምግብ አይነቶች በቀን ውስጥ በትንሹ በመመገብ አላስፈላጊ የሆነ የስብ ክምችትን መከላከል እንችላለን። ስለ አላስፈላጊ የስብ ክምችት ወይንም ስለ ቦርጭ ይህንን ያህል ካልን በመቀጠል ደግሞ የትኞቹ የምግብ አይነቶች ናቸው ለቦርጭ የሚያጋልጡን የሚለውን እንይ። አንደኛ፣ የለስላሳ መጠጦች። የለስላሳ መጠጦች አላስፈላጊ የሆነ የስብ ክምችት በመፍጠር ከፍተኛውን ድርሻ የሚወስዱ መጠጦች ናቸው። ይህም የሆነበት ምክንያት የለስላሳ መጠጦች በውስጣቸው ከፍተኛ የሆነ የስኳር መጠን፣ በተለይ ደግሞ ከፍተኛ የሆነ ፍሩክቶስ አላቸው። ይህ ከፍተኛ የሆነ ፍሩክቶስ ወደ ሰውነታችን ከገባ በኋላ በጉበት አማካኝነት ፕሮሰስ ይደረጋል። በዚህ ጊዜ ለሰውነታችን ከሚያስፈልገው በላይ ሆኖ የተረፈው ፍሩክቶስ ወይንም ኤክሰስ ፍሩክቶስ ወደ ስብነት ይለወጣል። ወደ ስብነት ከተለወጠ በኋላ አብዛኛው ስብ በሆዳችን አካባቢ ይቀመጣል። ይህም ፕሮሰስ ለበርካታ ቀናት ከተደጋገመ በሆዳችን አካባቢ ከፍተኛ የሆነ የስብ ክምችት ወይንም ቦርጭ ይኖራል። ስለሆነም የለስላሳ መጠጦችን በተደጋጋሚ ባለመጠጣት አላስፈላጊ የሆነ የስብ ክምችትን መከላከልና ማስወገድ ይኖርብናል። ሁለተኛ፣ ሪፋይንድ ካርቦሃይድሬትስ ወይንም የተፈተጉ ምግቦች። የተፈተጉ ምግቦች የምንላቸው ፍርኖ ዱቄት፣ ፓስታ፣ መኮረኒ እንዲሁም ነጭ ሩዝን ያጠቃልላሉ። እነዚህ ምግቦች በመፈተጋቸው ምክንያት በውስጣቸው ያለውን ፋይበር ሙሉ በሙሉ የሚያጡ ሲሆን ፋይበር የሌላቸው ምግቦች ወይንም ከላይ የዘረዘርናቸውን ምግቦች በምንመገብበት ወቅት የምግብ መፈጨት ስርዓታችን በከፍተኛ መጠን ፈጣን ይሆናል። ይህም በደማችን ውስጥ የሚገኘውን የስኳር መጠን በከፍተኛ ሁኔታ እንዲጨምር ያደርጋል። በመቀጠልም ሰውነታችን በደማችን ውስጥ ያለውን ስኳር ለመቀነስ ከፍተኛ የሆነ ኢንሱሊን ያመርታል። የኢንሱሊን በከፍተኛ ሁኔታ መመረት ደግሞ ከፍተኛ የሆነ የስብ ክምችትን ይፈጥራል። ይህም ፕሮሰስ ለበርካታ ቀናት ከተደጋገመ በሆዳችን አካባቢ ከፍተኛ የሆነ የስብ ክምችት ይኖራል። ስለሆነም የተፈተጉ ምግቦችን ከመመገብ ይልቅ ያልተፈተጉ ምግቦችን ብናዘወትር የተሻለ ይሆናል። ስለዚህም የፍርኖ ዱቄት ዳቦ ከምንመገብ ይልቅ የስንዴ ዳቦን ብንመገብ፣ እንዲሁም ነጭ ሩዝ ከምንበላ ብራውን ራይስ ወይም ደግሞ ቡኒ ያልተፈተገ ሩዝ ብንበላ የተሻለ ይሆናል። ሶስተኛ፣ በከፍተኛ ሙቀት የተጠበሱ ምግቦች። በከፍተኛ ሙቀት የተጠበሱ ምግቦች የምንላቸው ምግቦች ልክ እንደ ቺፕስ፣ ቺክን ወይም የተጠበሰ ዶሮ፣ ዶናት እና ቦምቦሊኖ አይነት ምግቦች ናቸው። እነዚህ ምግቦች በውስጣቸው ከፍተኛ የሆነ የካሎሪ ይዘት ያላቸው ሲሆን በተደጋጋሚ እነዚህ ምግቦች ስንጠቀም ሰውነታችን ከሚፈልገው በላይ ካሎሪ እየሰጠነው ስለሚሆን ሰውነታችንን በምላሹ ከፍተኛ የሆነ የስብ ክምችትን ይፈጥራል። በተጨማሪም እነዚህ ምግቦች የሚጠበሱበት ዘይት በተደጋጋሚ የተጠበሰበት ዘይት ስለሚሆን ሰውነታችን ለኢንፍላሜሽን ወይንም ለብግነት ይጋለጣል። ክሮኒክ ኢንፍላሜሽን ወይንም ረጅም ጊዜ የቆየ የሰውነት ብግነት ደግሞ ከፍተኛ ለሆነ የስብ ክምችት ይዳርጋል። ስለሆነም በከፍተኛ ሙቀት የተጠበሱ ምግቦችን ባናዘወትር ይመረጣል። አራተኛ፣ የአልኮል መጠጦች። የአልኮል መጠጦች በምንጠቀምበት ጊዜ ሰውነታችን ከነበረው ፋትና ካርቦሃይድሬት አስቀድሞ አልኮሉን ሜታቦላይዝ ያደርጋል። በዚህም የተነሳ ፋት ወይንም ስብ ሳይቃጠል ይቀራል። ስለዚህም
የአልኮል መጠጦችን በተደጋጋሚ ስንጠቀም ሰውነታችን ከፍተኛ የሆነ የስብ መጠን ያከማቻል። ይህም ስብ አብዛኛው በሆዳችን አካባቢ ይከማቻል። 5ኛ ፍሌቨርድ እርጎ። ኖርማል እርጎ በውስጡ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን የያዘ ሲሆን በፕሮቲን እና በፕሮባዮቲክስ የበለጸገ ነው። ይህም ለሰውነታችን ጠቃሚና ተመራጭ ያደርገዋል። በተቃራኒው ፍሌቨርድ እርጎ ከፍተኛ የሆነ የስኳር መጠን ያለው ሲሆን በተደጋጋሚ ስንጠቀመው ከፍተኛ ለሆነ ስብ ክምችት ያጋልጠናል። 6ኛ ፋስት ፉድ። ፋስት ፉድ የምንላቸው ምግቦች ልክ እንደ በርገር፣ ፒዛ፣ እርጥብ አይነት ምግቦች ናቸው። እነዚህ ምግቦች በውስጣቸው ቅድም የጠቀስናቸውን ምግቦች ማለትም ፍርኖ ዱቄት፣ የተጠበሰ ስጋ፣ የተጠበሰ ድንች የያዙ ሲሆን የእነዚህ ምግቦች አንድ ላይ መሆን በምግብ ውስጥ ያለውን የካሎሪ መጠን ከፍተኛ ያደርገዋል። ስለሆነም እነዚህን ምግቦች ስንመገብ ሰውነታችን በቀላሉ ከፍተኛ የሆነ የስብ ክምችትን ይፈጥራል። ይህም ቦርጭን በከፍተኛ ሁኔታ ይጨምራል። ስለሆነም ቦርጭ ለማጥፋት ያሰብን ሰዎች ከላይ የተዘረዘሩትን የምግብ አማራጮች ሙሉ በሙሉ ባለመጠቀምና ቦርጭ ከጠፋልን በኋላ ደግሞ በመጠኑ በመመገብ ሰውነታችንን ማስተካከል እንችላለን። የዛሬው ቪዲዮአችን ይሄንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።